ባለፈው ይሄ ልጅ ሲዳማ ቡና ወላይታ ዲቻን ካሸነፈ ጸጉሩን ይላጫለው ሰምቻለሁ። እንግዲያውስ እኔ ደግሞ ሲዳማ ቡና ከወላይታ ዲቻ ከተሸነፈ የሱሙዳውን 5 ጊዜ ዞራለሁ በራቁቴ። ይኸው ቃሌ ነው አኮበራ ሌልን ሸመ ነግሬሃለሁ፣ ደግምላለሁ። 6 ዞርላለሁ፣ እናሸንፋለን። አንተ ደግሞ እኔ ደግሞ አልለቀም። አንተ ስሙዳ አደባባይ በራቁቴ 5 ጊዜ ልዞር ነው። እኔ 6 አረግልሃለሁ። 6 አረግልሃለሁ። ቃልን ጠብቅ። እኔ ራሴ ልጭልሃለሁ፣ ጸጉሩን እኔ ራሴ ልጠዋለሁ። ችግር የለም። እኔ ሲዳማ ቡና ካሸነፈ ጸጉሬን ራስህ ነው የምልጭ። በቃ በአንድ አፍ እዛ ሰው ይበላል ባልኩት መሰረት ያው ጸጉሬን እላጫለሁ። ችግር የለም። እሱ ራሱ መላጨት ይችላል። የኔን ጸጉር ይላጨኝ፣ ችግር የለም። ነገር ግን እሱ ቃሉን ካጠፈ ያው የምታዩት ሁላችሁም ቃሉን ማጠፍ የለበትም። ስሙዳ አደባባይን 5 ጊዜ ዞራለሁ ብሏል። ራቁቴ ዞራለሁ። ደግሞ የምዞረው በራቁቱ ነው። ያው ቃሉ ቃሌ ነው። ቃልን ጠብቅ። ቃሌ ነው። ጭና አንድነታችን ይጠናከር። አብሽር